የማኅበር መሪነትንና የጽናትን ምሳሌ ስናስብ ከመረባቸው ተነስተው ዓለምን በወንጌል ያበሩትን እነዚያን ኃያላን ሐዋርያት ማለታችን ነው። ሐምሌ 5 ቅድስት ቤተ ክርስቲያናችን የሐዋርያት አለቃ የሆነውን በታላቅ ድፍረትና እምነት የክርስቶስን ወንጌል የሰበከውን የቅዱስ ጴጥሮስን ዓመታዊ በዓል በታላቅ ክብር ታስባለች። ዛሬ የምንሰማው ትረካ አሳ አጥማጁ ስምዖን እንዴት ጴጥሮስ እንደተባለ፣ የሰማይ መንግሥት መክፈቻዎችን እንዴት እንደተቀበለና በመጨረሻም ስለ ክርስቶስ ፍቅር ተገልብጦ እንዴት እንደተሰቀለ የሚተርክ ውብ የታሪክ ገጽ ነው። ቅዱስ ጴጥሮስ ከገሊላ ባህር ዳርቻ የተጠራ አሳ አጥማጅ ነበር። ጌታችን ኢየሱስ ክርስቶስ ከእንግዲህ ወዲህ ሰዎችን የምታጠምድ ትሆናለህ ብሎ ጠራው። እርሱም በታላቅ ደስታ ተከተለው። ጴጥሮስ በሐዋርያት መካከል ልዩ ድፍረት ነበረው። በአንድ ወቅት ጌታችን እኔን ማን ትሉኛላችሁ ብሎ በጠየቀ ጊዜ ጴጥሮስ የመጀመሪያ ሆኖ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ በትክክለኛ እምነት መሰከረ። በዚህም የተነሳ ጌታችን አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያኔን እሠራለሁ ብሎ አበሰረው። የመንግሥተ ሰማያትንም መክፈቻ ሰጠው። ቅዱስ ጴጥሮስ በኢየሩሳሌም በአንጾኪያና በሌሎችም ቦታዎች ወንጌልን በኃይል ሰበከ። ብዙ ታምራትን አደረገ። ይሁንና በሮም ንጉሥ በኔሮን ዘመን ክርስቲያኖች ላይ ከፍተኛ ስደት ደረሰ። ጴጥሮስም በዚያ ተይዞ ወደ ስቅለት ቀረበ። እርሱ ግን ጌታው ኢየሱስ ክርስቶስ እንደተሰቀለ አድርጎ ራሱን ዝቅ በማድረግ ጌታዬ እንደተሰቀለ ሆኜ ልሰቀል አይገባኝም፣ በጭንቅላቴ ተሰቀልኩ እንጂ ብሎ በፈቃዱ ተገልብጦ ተሰቀለ። ሞትን እንደ ሕይወት፣ ስቅየትን እንደ ክብር ቆጠረ። የቅዱስ ጴጥሮስ በረከትና አማላጅነት ከሁላችን ጋር ይሁን።